ሃሌሉያ። እግዚአብሔር ይችላል። ከሁሉ ነገር በላይ እግዚአብሔር ይችላል። እስቲ በእኔ ጉዳይ በሉ እግዚአብሔር ቻይ ነው። በማን ጉዳይ? እግዚአብሔር ምንድን ነው? እስቲ ድገሙት። በእኔ ጉዳይ በሉ እግዚአብሔር ቻይ ነው። ለመጨረሻ ጊዜ በእኔ ጉዳይ በሉ እግዚአብሔር ቻይ ነው። ለምን መሰላችሁ? ሰይጣን ብዙ ጊዜ ወሬው እንደዚህ አይችልም ይላል። መጀመሪያ ምን ያወራል? እኛን እንደማንችል ነገር አንተ አትችልም፣ አንቺ አትችልም፣ አንተ አትችልም ብሎ ይናገራል። አለመቻላችንን ካሳመነ በኋላ ደግሞ ይናገር አምላክም አይችልም። መጀመሪያ የሚነግረን አንተ አትችልም፣ ማን ይረዳሃል ይላል። በሁሉ ነገር ላይ ማን ይችላል? እስቲ በሁሉ ነገር ላይ በሉ። እውነቴን ነው። የሆነ አጋንንት ይወድቃል። በሁሉ ነገር ላይ በሉ እግዚአብሔር ይችላል በሉ። እስቲ እንደገና በሁሉ ነገር ላይ በሉ ማን ይችላል? አሁንም እስቲ በሁሉ ነገር ላይ በሉ እግዚአብሔር ይችላል። ሃሌሉያ። ሰይጣን የሚያወራልን ስለኛ ብቻ ነው። ሁልጊዜ ሰይጣን ቀና ብለን እንድናይፈልግ የሆነ በቃ መስመሩን የሚያደርገው በእኛ ልክ በቃ በቁመታችን ልክ የሚያወራል እና ይመጣና አትችልም። ያንተን ቁመት ያንቺ ቁመት ነው የሚያወራው፣ የእኛን አቅም ነው የሚያወራው። ከዛ የእኛን እናይና ምን እንላለን? አቃተኝ፣ ሰለቸኝ፣ ደከመኝ፣ አልቻልኩም እንላለን። ግን አለ ሁሉም የሚችል ምንም ነገር እኛ ቢያቅተን ምንም ነገር ባንችል አለ። ለዚህ ነው በክርስቶስ መሆን ያስፈልገን። ያለበጣም ብቻችን ነው ነበር። አሁን ግን አንድ ነገር መጥቷል። ሃሌሉያ። በክርስቶስ ውስጥ ገብቻለሁ። ይኸውላችሁ ሰው በእግሩ ከዚህ መገናኛ መሄድ ሊያቅተው ይችላል፣ ግን በመኪና ይቻላል አይደል? በሆነ አቅም ይቻላል። አሁን ከመኪና በላይ የእግዚአብሔር አቅም አለ። ከሆነ ነገር በላይ የእግዚአብሔር አቅም አለ። ሰው ከዚህ አሜሪካ መሄድ እኮ አይችልም፣ ግን በአውሮፕላን ይቻላል አይደል? አውሮፕላን ውስጥ ሲገባ ከዚህ አሜሪካ ይሄዳል። ስንት ነገር አቋርጦ ይደርሳል እዛ ሀገር ላይ። ተችሏል። በሆነ ነገር ተጠቅሞ ሰው ጨረቃ ላይ ሞቷል። ይቻላል በሆነ። አሁን ግን እኛ በእኛ አይደለም። ሰይጣን ሁሌ ወሬው አንቺ አንተ አትችልም። የሚችለውን አምኜዋለሁ። ሃሌሉያ። ችሎ ያሳየውን አምኜዋለሁ። የሰማዩን የምድሩን የነገር ሁሉ ባለቤት የሆነውን እግዚአብሔርን አምነዋለሁ። እሱ ሁሉ ነገር ያስችላል። ሃሌሉያ። ጠላት ይስማ፣ ሁኔታው ይስማ። አትችልም ብሎ ስንት ቀን እንኳ አስለቀሰን። ስንት ቀን እንኳ አንገት ደፋ፣ ተስፋ አስቆረጠ። አትችልም፣ በቃ አትችልም፣ የትም አትደርስም፣ የትም አትደርሽም። ብዙዎቻችን ላይ እንደዚህ አይነት ወሬ አለ። ይሄንን ሰምተን ብዙዎቻችንም ደግሞ ደክመው ቁጭ ብለን ለምን ደከመን ከተባልክ በቃ አቃተኝ። ምን ነው አቃተኝ? ምን ነው ከበደኝ? አልቻልኳቸውም። አሁንስ አቃተኝ፣ አልቻልኩትም። ኑሮ ህይወት የሆነ በቃ ማለት አለ አልቻልኩትም የምንለው ነገር ዛሬ ግን የሚችላል። ሃሌሉያ። እውነቴን ነው የምላችሁ። ሰው እኮ የሆነ ቦታ ላይ ለመሄድ ቅድም አልኳል። የታመመ ሰው እንኳን መራመድ ያቃተው በመኪና ይሄዳል። የሆነ ነገር ይመጣል፣ የሚወስድ ነገር፣ የሚያግዝ ነገር ይመጣል፣ የሚደግፍ ነገር ይመጣል። የሚያስችል ግን አምላክ አለ። ሃሌሉያ። እስቲ የሚያስችል አምላክ አለ ይበሉ። እውነቴን ነው። ጠላት ይስማ፣ ዲያብሎስ ይስማ፣ ሁኔታ ይስማ፣ የሚችልም የሚያስችልም ነገር ቀይሮ ያሳየ አምላክ አለ። ከሱ ጋር ይችላል። ለዚህ ነው ጳውሎስ ብሏል፣ ኃይሉን በክርስቶስ ሁሉንም ማድረግ ይችላል። በማን? በመኪና አይደለም ያለው፣ በብር አይደለም ያለው፣ በሰው አይደለም፣ በዘመድ አይደለም ያለው፣ በሆነ ነገር አይደለም ያለው፣ በክርስቶስ ግን ይችላል። ዛሬ ለካ እችላለሁ። በማን? በክርስቶስ። ሃሌሉያ። ይስማ ሰይጣን፣ ይስማ ሁኔታ፣ ይስማ ነገር፣ በኢየሱስ እችላለሁ፣ በክርስቶስ እችላለሁ። አንገት ደፍቼ መኖር አበቃ። የሆነ ነገር መተከት አበቃ። የሆነ ማዘን አበቃ። ለምን? አችልም ያለኝን አስችልም ያለሽን የሆነ አንገት ያስደፋልን ወደ ዜሮ ያስገባልን የምንቀይርበት ነገር አለ። አምላኬ ይችላል፣ ጌታዬ ይችላል፣ የኔ አባት ይችላል፣ የኔ አምላክ ይችላል። ያቺ ሴት እንኳን አፍሮታኑ ደስከታስ የኔ ጌታ ይችላል አለች። እሱ ይችላል አለች። ሄጄ እነካለሁ አለች። ሰዎች አልቻሉ፣ ሞክሬያለሁ፣ በዛ ሞክሬያለሁ፣ እነሱ አልቻሉ፣ ግን ይችላል። እሱ ጋር ሄጄ የልብሱን ጨርቅ እነካለሁ። ይችላል፣ እሱ ይችላል፣ አምላክ ይችላል፣ የነገር ይችላል። እሱ ዝረጋው ዋሃዲና ማሃሮ ባላዲያ እንደረካቸው የሚችለው ጌታ ሃሌሉያ። ያለ ፈቃዱ እንኳን ብትነካው፣ ያለ ሀሳቡ እንኳን ብትነካው እሱ ግን ይችላል። ማሃዲና ባህር ጋር ለታመኑበት ሁሉ ታማኝ፣ ለሚታመኑበት ጋሻ፣ ለሚጠቀሙበት መከታ እግዚአብሔር ይችላል። አይችልም ብሎ የሸወደን፣ አይችልም ብሎ ያወራብን፣ አይችልም ያንቺ ጌታ፣ አይችልም ያንተ ነገር፣ አይችልም ያንተ ነገር ዛሬ እንገለብጠዋለን። ይችላል እግዚአብሔር፣ ይችላል አምላክ፣ ይችላል ጌታዬ። እሱ የሚሰራው ነገር የለም።